ጤና ከእናንተ ጋር ይሁን እያለን የአክብሮት ሰላምታችን ወደ እናንተ አደረስን። ወቅታዊና አዳዲስ መረጃዎች በወቅቱ እንዲደርሳችሁ የአገልግል ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ እያለን ለሰዓቱ ወደ ያዝናቸው ወቅታዊ መረጃዎች አለፍን። በትግራይ በተለያዩ አካባቢዎች የሚካሄዱ ተቃውሞና መንገድ መዝጋት ቀጥሏል። የትግራይ ኃይሎች ተብሎ የሚታወቁት የሰራዊት አባላት በክልሉ በተለያዩ ክልሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን ነዋሪዎቹ ተናግረዋል። ሰኞ ጥቅምት 3 2018 ዓ.ም በክልሉ ዋና ከተማ መቀሌ የጀመረው የተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ሐሙስ መቀጠሉንም ገልጿል። ዛሬ ሐሙስ በአዲግራትና በአካባቢው በተቃውሞ መቀስቀስና ከአዲግራት ወደ መቀሌ የሚወስደው ዋና መንገድ በተቃውሞ መዘጋቱንም አረጋግጧል። በተጨማሪም በሁላ እና በመህኒ ምስራቃዊና ደቡባዊ ዞኖች በመቀሌ ጋር የሚያገናኘው መንገዶችን እንዲሁም በእንዳ አባጎራ ወደ እነዳ ሸሬ እንደ ስላሴ የሚወስደው መንገድም ዛሬ ተዘግቷል እንደሚገኝም የተለያዩ ምንጮች አመላክተዋል። በትግራይ ኃይሎች አካል የሚሆነው የአርሚ 22 አባላት ከ4 ቀናት በፊት በመቀሌ ከተማ የተቃውሞ በአደባባይ በመውጣት መንገድ በመዝጋት እንቅስቃሴ አስተጓጉሎ ነበረ። በመቀሌ ከተማ እየተካሄደ ያለው የተቃውሞ ሰልፍ በክልሉ ከፍተኛ አመራሮች ጋር ውይይት ተደርጎ ቢቆምም በተከታታይ የነበሩ ቀናቶች የተለያዩ የትግራይ አካባቢዎች የቀጠለ ሲሆን ሐሙስ ዛሬም እንደተዘጋ ተዘግቧል። ማክሰኞ ጥቅምት 4 ቀን 2018 ዓ.ም በማዕከላዊ ዞን ነብለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሐሙዜን እና አድዋ የሚወስደው መንገድ ተዘግቶም ነበር። በአካባቢው ለቢቢሲ ትግራይ በተላኩ ምስሎች እንደሚያሳዩት የነብለት የሚገኘው የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይም በውቅሮ ወደ መቀሌ የሚወስደው መንገድ በአጎላአ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪናዎች ማለፍ ሳይችሉ መቅረታቸውንም በስፍራው የተገኙ መረጃ ያሳያል። በትግራይ ኃይሎች አባላት በተለያዩ የክልሉ አካባቢዎች መንገዶች በመዝጋት የተቃውሟቸውን ቀጥሏል። በደቡብ ትግራይ ዞን መህኒና አዲሹ ወደ መቀሌ የሚወስደው መንገዶችም ተዘግቷል። በእንዳ አባጎራ ሽሬ ማይጸብሬ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረጉ በኋላ ነው። በወታደራዊ ኃይሉ አባላት የተቃውሞ በአደባባይ ደሞዛቸውን በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅምም እየተሰጣቸው ባለመሆኑ ወደ አካባቢው አስተዳደር ሲሄዱም ጉዳያቸውን ሰሚ ለማግኘት መዳገቱንም ገልጸዋል። እንዲሁም ደግሞ ከደሞዝ እና ከጥቅማ ጥቅም ወደ ፖለቲካ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከተ ጉዳዮች ላይም ድምጻቸውን አሰምተዋል። አንዳንድ አካባቢዎች የተቃውሞ የወጡ የጸጥታ ኃይሎች አባላት የአንድ የፖለቲካ ድርጅቶች ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮች ሲያሳዩም ታይተዋል። ሰኞ ዕለት በመቀሌ ተቃውሟቸውን ያሰሙት የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ መስተዳደር ጽህፈት ቤት በመሄድ በጊዜያዊ መስተዳደሩ ፕሬዝዳንት የማነጋገር ጠይቀውም ነበር። ሌተር ጄኔራል ታደሰ ወረደ በቢሮአቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው ከሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውን ፈቃደኛ ሳይሆኑ ቀርተዋል። ይህንን ተከትሎም በመቀሌ የሚወጡ 3 ወሳኝ መንገዶችን በመዝጋታቸው ወደ ከተማዋ አውሮፕላን ማረፊያ እና ወደ ሌሎች የክልሎች ክፍሎች የሚያቀኑ ተሽከርካሪዎችና መንገዶች ተስተጓጉለው ውለዋል። ሰኞ ዕለት ማምሻውም ከትግራይ ጊዜያዊ መስተዳደር ፕሬዝዳንት ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋል። ቢቢሲ ያነጋገራቸው ተቃዋሚ የ2 ዓመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸውን ጥቅማ ጥቅም አለመከበሩን በመግለጽ ቅሬታቸውን አቅርበዋል። ከዚህም ባለፈው ሌሎች ተያያዥ ጉዳዮችን ያነሱ ሲሆን ጥያቄያቸውን በመላው የትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑንም ተናግረዋል። ተቃውሟቸውን ያሰሙት የትግራይ ኃይል አባላት ከሀገሪቱ መከላከያ ሰራዊት፣ የፌዴራል ፖሊስ እና የቀድሞ የክልሉ ልዩ ኃይል አባላት የነበሩትና የትግራይ ኃይልንም የተቀላቀሉ ናቸው። እነዚህንም በትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበረም ደሞዛቸው እየተቆራረጠ ቢሆንም መቀጠሉንም ይናገራሉ። ነገር ግን በጦርነቱ ወቅት ኃይሉን የተቀላቀሉት አዳዲስ አባላት ከሚገባቸው ጥቅማ ጥቅም እያገኙ አለመሆናቸውን ገልጸዋል። ለዚህም ልክ እንደ ሌሎቹ አባላት ድጎማ ይሰጠን የሚልም ነበር። በ2013 እና በ2014 ዓ.ም ክፍያ ይሰጠን በማለት ጠይቀዋል። አባላቱ ያነሷቸውን ጥያቄዎች በተመለከተ ምላሽ የሰጡት የክልሉ ጊዜያዊ መስተዳደርና የህወሓት ከፍተኛ አመራሮች የ2 ዓመታት ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተውላቸው ነበር። መቀሌ ውስጥ ሰኞ ዕለት በሰልፈኞች ተወካዮች ጋር በተካሄደው ስብሰባ ላይ ከተነሱት ጉዳዮች መካከል አንዱ ከዚህ በፊት
የነበረው የሰራዊት አባላት የሚሰጡት ጥቅማ ጥቅም ፓኬጅ ነው። በዚህም ለመኖሪያ ቤቶች ግንባታ የሚሆን ቦታ መስጠት ተጀምሮ በአንደኛው ዙር በሰማዕታዊ ቤተሰቦች በመመደብ ላይ እንደሚገኙም እና ቀጥሎም በጦርነቱ የተጎዱ ሰዎች ከዚህ በማስከተል ለአርበኞች እንደሚሰጥ ኃላፊነቱን አስታውቋል። ለታጋዮቹ የሚሰጠው የመሬትና የትግራይ ጊዜያዊ አስተዳደር ካቢኔ ውሳኔ እንደሚሰጥ ተቃውሟቸውን ላሰሙት አባላት ገልጸዋል። ሌሎቹ ጥያቄዎቻቸው ደረጃ በደረጃ እንደሚመለከተው ተናግረዋል። ከዚህም ጋር በተለያዩ የረቡዕ ዕለት የጊዜያዊ አስተዳደር ባወጣው መግለጫ አስተዳደር ካቢኔ ይህን ጉዳይ አስመልክቶ ቀደም ከ2017 ዓ.ም ጀምሮ ሊተገበር በእቅዱ ላይ የነበረና ከትግራይ ኃይል አባላትም አስመልክቶ የወጣ መመሪያ ተገቢ ጥቅማ ጥቅም እና ለቤት መስሪያ የሚሆኑ ቦታ እንዲሰጥ የሚያስችል ውሳኔ ያሳልፈዋል። በዚህም ውሳኔ መሰረት መመሪያው በተለያዩ የጊዜያዊ መስተዳደር ቢሮዎች እንዲሰራጭ እና እንዲተገበር መታዘዙንም መግለጫው ያመለክታል። ደም አፋሳሽ የነበረው የትግራይ ጦርነት ባስቆመው የፕሪቶሪያ አባላት ትጥቃቸውን ፈተው ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃል። ውድ የአገልግል ሚዲያ ተከታታዮቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ነበሩ። በአዳዲስ መረጃዎች እስከምንገናኝ ድረስ የአገልግል ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ እያለን መልካም ቀን ተመኘ።